ቁጭ በላው ለቀስ ጠብቀኝ እሺ አልጠብቀኝ ሰማማ ናት ግን እዚህ ቤት ያለችው አንቺ በጣም የተከየፍኩባት የምር አረ ዝም በል እባክህ አንተ ሁሌ ሰው ነገር ይመቻል በእናትህ አረ ወጣች ላስኪ አንዴ አረ እንደውም እየጠራች ነው እኔ ነው እንዴ አዎ አንተ እሺ ምን ትጠብቃለህ ታዲያ ሂዳ ታዲያ ይሄን ቀን ስናፍቀው ነበር ና ተፍራ ቁጭ በላው ለቀስ ጠብቀኝ እሺ አልጠብቀኝ ዛሬ በቃ አለፈት ዛሬ ቀን ይሆናል እሺ ጎበዝ ለምን አመጣሽ ሰው አባዬ ምግብ ካልበላ እንደዚህ አይነት ቀጫጫ ነው የምትሆነው ኧረ እኔ እበላለሁ ጋሽ ቀጭኑ እቻት ምግቡ አደረሰሽ ጋሽ ቀጭኑ ሰላም ነው አይደል ይሄው ምንድነው ይሄ ያዘዝከው ምግብ ነው እንቁላል ሳንዱች ነው እንቁላል ሳንዱች አዎ እንቁላል ሳንዱች አለ ያዘዝከው ስንት ነው አሁን ይሄ ብሩን ሳታይ ነው እንዴ ያዘዝከው 250 ብር አረ 250 ብር እኔ አልበል እንዴት 250 ማለት 250 ብር እንቁላል 10 ብር 5 ብር አረ ያዘው አይደል እንደምናደርግ ምንድነው ካሽገጭ ነው የሚቀልደው እንዴ 250 ብር አለኝ እንቁላል በ5 ብር በ3 ብር እየተሸጠ አንተ 250 30 ብር ነው እንዴ 30 ብር አረ ቆማ ተከራከር ሰው እንደይስቅ ይዘውጣ ወደዛ እንዴት ይዘውጣ ማለት አዘው አይደል እንዴ አዘው አይደል እንዴ ማን ይበላው ታዲያ ቢታዘዝም እኔ እኮ ያልኩት እንቁላል ምንድነው እኮ እንቁላል ሳንዱች አልከ እንቁላል ሳንዱች እኮ ነው ያልኩት ሌላ ይዘመዳል እንዴ እንቁላል ሳንዱች እኮ ነው በርገር ያልበላም 250 ብር ከፍዬ እቺን በርገር ማን ሊበላው ነው ታዲያ ማን ሊበላው ለሚስኪን ሂድ مش ماني كفلنا لستولا مسكين لمن لما كفل እና ታዲያ መብላት አለብን እንዴ አዘታ ራማ ሊበላ ለፈልገ ነው እኮ አልበላም አይ እንግዲህ የዛ ቀልድህን ተው እዚህ ስራ ነው በእናትህ ተበላታለህ ብላ አዛለ አይደለም መብላት አለብን ተበላታለህ ተበላታለህ አዘታ ራማ ሊበላ ካልበላህ እንተያያለና ብላትና ሂሳቧን ቁጭ ታረጋታለህ እንዴ ይቀልዳል እንዴ አይ ልብላው ግን ብሩን አልከፍልም ዙሩን ምን ብዬ ከፍላለሁ ይገለኛል በልቼ ሳልበላም ይመጣል ብላትና ምታያፈለ አትብላትና እንታያለን በበላም ባልበላም ሊደበደበ ነው ስለዚህ በልቼ ራስን ጠብቄ ብደበደብስ ምን ጨመር ጋስ ቀጭ እንዴ ምን ሰው ወሬት ሄደ aujourd'hui aussi c'est un autre jour. Daïla. Le monde part en couille. Non. J'ai du mal à imaginer. God have mercy upon us. No. No. አሙዬ ያናግርሻል እናት ምንድነው ደግሞ ምን ትመስላለህ ደሃ ነገር እኔ እንዳ ሲያስጠላ no. የሚመለክበት ሀገር ሰርሳት ተቀየረ ነው ወደ ላይ ኮን ከዚ ወደ ታች ነኝ
መኪና ወደድሽ እንዴ? በጣም ነው የሚያምረው። ፍጥነቱስ ብትይ ከባለ እግሩ ላይ ፈጠነ ነው። ካንቺ የሚጠበቁት ስልክሽ አየር ላይ እሺ 38 እሺ 20 ዘጠና አንተማ በሰው መኪና ነው እንደዚህ የምትለው ጀመር ታስታውቃለህ። ምን መሰለህ ወሰኒ አሚዳ አይደለም 39 ምን ምን 39 ደውልልኝ። እሺ ምን የጫማሽ ነው? 39 አማይ የጫማሽ የወገብሽ ሀብታም ነኝ ብለህ ሰከስካለች መጣች እዚህ ቦንዳ እየገዛ ነው ተበላን። ይሄ ልብስ አይሽው ከአማዞን ነው ቀጥታ ያስመጣሁት። የሀገር ውስጥ ኖ A few moments later. አንቺ ሽለላ አረ በጣም ጥምዝ ይላል። በቃ ደሞ ዛሬም ሰከርሽ? ናናው ሰደኝ ወደ ቤት። የት ነው ያለው? እሺ የት? አንገር ላይ ነው ወደቁት። ታገኘኛለህ? ደሞ ማንም አባታ ነገረኝ። ምን በሰፈሬ መጣው ወንተን አንድ ቀን ማለት ነው ሙተ እንደው ፈርብዳ ዝባቡ እናንተ ሞት ከኛ በቃ እንግዲህ ለማንኛውም ፈርብዳ እንደዚህ መከረኛ ሰይ አላላ ደሞ ምን ፈለግ አትምጣ። በቃ ቤት ገብቻለሁ። እንደፈለግሽ አድርገሽ አስቂኝና ቆንጆ ምሳል ጋብዝሽ። እሺ ሁለት ባልና ሚስቶች ነበሩና ሚስትየዋ ባሏን በጣም ተጠራጥረው ነበርና ሰራተኛዋን ታባርና ማታ የሰራተኛዋን ልብስ ሙሉ አደራ አድርጋ የሰራተኛዋ መኝታ ቤት ትተኛለች ማለት ነው። ባልየው እንደለመደው መተው ቀስ ብሎ ገብቶ ማታ ነገሮች ሁሉ ከፈጸመ በኋላ ሚስትየዋ ደስ ብላት ያስኩት ብላ መብራቱን ስታበራው ዘበኛው ነው።